ሰላም ክብሯንና ክብሯት ውድ የቻናሌ ቤተሰቦች እንዴት ናችሁ? ለዛሬ 10 የህይወት መርሆችን እንመለከታለን። በተለይ የመጨረሻው በጣም ለህይወታችን ጠቃሚ ነገር ነውና እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆኑ ሰብስክራይብ ያድርጉ፣ ላይክ እና ሼር በማድረግም ድጋፎን ይገልጹልኝ ዘንድ በአክብሮት እጠይቃለሁ። እንግዲህ እንደ ራሳችሁ የተለያየ አይነት የህይወት መርህ ሊኖራችሁ ይችላል። ግን 10 ብዙ ሰዎችን የሚያግባቡ የሚያስማሙ የህይወት መርሆችን ለዛሬ ልንመለከት ወደናል። ከመጀመሪያው እንነሳ። ራስን መቀበል። ይህ በህይወታችን ልንመራበት የሚገባና በጣም ወሳኙ መመሪያ ነው። ራስን መቀበል ስንል እንግዲህ ተክለ ሰውነታችንን፣ መልካችንን፣ አቋማችንን፣ ቤተሰቦቻችንን፣ የኑሯችን፣ የትምህርታችን፣ ያለንበትን ጠቅላላ ሁኔታ መቀበል ነው። መቀየር የምንችላቸው ነገሮች ካሉ እየቀየርን መሄድ፣ ካልሆነ ግን አንዳች መቀየር ማንችላቸውን ነገሮች በሙሉ መቀበል የህይወት መርህ ነው። ይህ ምናልባት በህይወታችን ያጋጠሙ ነገሮችም መቀልበስ ያልቻልናቸውን ነገሮችን ያካትታል። ራስን መቀበል በጣም ለብዙ ነገሮች ጠቃሚ ነገር ነው። ራስን ያለ መቀበል ችግር ለብዙ ጉዳትም ሊዳርገን ይችላል እና ይህ የመጀመሪያና እጅግ በጣም ወሳኝ የህይወት መርህ ነው። ሁለተኛ የህይወት መመሪያ ሟች መሆናችንን አለመርሳት ነው። በዓለማችን እየተንሰራፋ ያለው ክፋት፣ ጦርነት፣ የተለያዩ ችግሮች ሁሉ ሟች መሆናችንን ከመርሳት የመነጨ ይመስለኛል፣ በብዙ ማለት ነው። ሟች መሆናችንን ስናስብ የዕለት ተዕለት እንቅስቃሴያችን እንደ መጨረሻ አድርገን በተቻለና አቅም በፈቀደ ሁሉ መልካሙን እናደርጋለን። ይህ ደግሞ ከብዙ ጥፋት ራሳችንን ይከላከልልናል፣ ብዙ ጥፋት እንዳናጠፋም ያግዘናል። እስቲ ያስቡት፣ ዛሬ መጨረሻ ቀናችን ቢሆን እንዴት ሆነን ነው ምንኖረው? በቃ ይህን ሁላችንም ተግባራዊ ብናደርግ ይህች ዓለም ይህች ህይወት እንዴት ጣፋጭ ትሆን እንደነበር አስቡት። ስለዚህ ሟች መሆናችንን አለመርሳት፣ መልካሙን ማድረግ፣ የምንችለውን ሁሉ በምልአት ማበርከት፣ ለነገ ምንም ዋስትና ስለሌለን የዛሬዋን ዕለት በአግባቡ ልንጠቀምባት ይገባል ማለት ነው። በሶስተኛ ደረጃ እንግዲህ የህይወት መርህ ተብሎ የተቀመጠው አመስጋኝ መሆን ነው። ስለተሰጠን፣ ስለተደረገልን ነገሮች ስለተከናወኑልን ብቻ ሳይሆን ስላለን። ቅዱሱ መጽሐፍ እንደውም እስትንፋስ ያለ ሁሉ እግዚአብሔርን ያመስግን ይላል። በቃ አመስጋኝ መሆን፣ በሆነው ባልሆነው በሚሆነው ሁሉ ማመስገን። ላለው ይጨመርለታል፣ ለሌለው ያለው የሚወሰድበታል አይደል የሚለው። እያመሰገንን ካለ ሌላ ማመስገኛ ነገር ይጨመርልናል። ምሬት ደግሞ ካለ ሌላ ማማረሪያ ነገሮች ይከተላሉና ባለን ነገር ማመስገን። በፈረንጅ አፍም gratitude is the greatest attitude ይሉታል አይደል? ምስጋና እጅግ ከመርሆች ሁሉ ከምልከታዎች ሁሉ የላቀ ነገር ነው። ስለተሰጠን ሳይሆን ባለን ነገር ሁሉ በሚሆነውም እንደተሰጠን አድርጎ ማመስገን እጅግ በጣም ህይወታችንን ከሚያቀኑ መርሆች መካከል በጎና ወሳኙ ነገር ነው። አመስጋኝነት የእርስ በርስ ግንኙነትን ይጨምራል። ከአምላካችን ጋር ከራሳችን ጋር ያለውን ነገር ራሱ በእጅጉ በጎና ውጤታማ ያደርግልናልና ይህን ተግባራዊ እያደረግን ያለን ቀጥል፣ ከሌለ እንጀምር እስቲ። አመስጋኝነት። አራተኛ የህይወት መርህ ትዕግስት ነው። ትዕግስተኛ መሆን፣ በሚሆነው ሁሉ ታግሶ ፍሬውን መጠበቅ። ማለዳ ዘርቶ ሰርክ ፍሬ መጠበቅ፣ ይህ ከኛ መራቅ መቻል አለበት። የሚዘራው ሁሉ መብቀሉ አይቀርም፣ ጊዜ ሊወስድ ይችል ይሆናል እንጂ። እንደ ሸምበቆ ታሪክ ሁሉ ማለት ሸምበቆ አመታትን ይወስዳል አይደለ? ምንም አይነት ቁጥቋጦ ሳያሳይ ከዛ በኋላ ግን ልክ ማፍራት ከጀመረ ግን በደቂቃዎች በሰዓታት እድገቱ እየጨመረ ከፍ እያለ ነው የሚመጣውና እኛም ትዕግስተኛ ሆነን ለምንዘራው ዘር ሁሉ የማጨጃ ጊዜ ማበጀት አለብን። እንደ ገበሬው ማለት ነው። የሚዘራበት ጊዜ አለ፣ የሚያጭድበት፣ የሚሰበስብበት፣ ሰብስቦ ደግሞ ወደ ጎተራ የሚያስገባበት አለ አይደለ? እያንዳንዱን ነገር በትዕግስት መጠበቅ አለብን። ሌሎች ሰዎችን እያየን መጓጓት፣ መጎምጀት፣ ለኔ እኮ አልሆነም ብሎ
መቸኮል አይጠበቅብንም። ይህን በህይወታችን መርህ ውስጥ ካካተትን እያንዳንዱ ምንሰራት ነገር ፍሬያማ እንደሆነች እንረዳለን። በአምስተኛ ደረጃ አቅም በፈቀደና በቻልነው መጠን ሁሉ ለሁሉም መልካም መሆን ነው። የምንሰጠውን አይደል የምንቀበለው። ስለዚህ መልካምነትን በሰጠን ቁጥር መልካምነት ተመልሶ ለራሳችን ይጠብቀናል። ባይጠብቀንም እንኳን ከኛ አንዳች የሚጎልብን ነገር የለምና ለእያንዳንዱ አቅማችን በፈቀደው በቤታችን፣ በውጪ፣ በአገልግሎት፣ በመንገድ ላይ ለምናገኘው ሰው ሁሉ መልካም ሆኑ። ትንሽ ከምትመስለን ሰላምታ ሊሆን ይችላል። አቅማችን የፈቀደውን ከማበርከት፣ ከማካፈል፣ እውቀታችን፣ ጊዜያችንን ከማጋራት ሊሆን ይችላል። በስድስተኛ ደረጃ አሁንን መኖር ነው። አሁንን መኖር ማለት ለብዙ ነገሮች ቁልፍ ነው። አሁን ላይ ስንሆን ስለ ትላንት እያሰብን መቆዘም፣ መቆጨት፣ ስለ ነገ ደግሞ እያብሰለሰልን መጨነቅ የለብንም። ምክንያቱም ሁለቱም በእጃችን ላይ አይደሉም። አሁን በእውነታ እጃችን ላይ ያለው ጊዜ አሁን ነው። ይህ ማለት ለነገ አታቅዱ፣ ከትላንታችሁም አትማሩ ማለት አይደለም። ለነገ ማቀድ መልካም ነው፣ ግን ዛሬ ላይ ምንም አይነት ነገር ማልሰራ ከሆነ ደግሞ ነገ የሚባለው በራሱ ኦልሞስት ይበላል ማለት ነው አይደል? ዛሬ ዘር እየዘራው ዛሬ ላይ ትንሽ ነገር እያስቀመጥኩ ካልሄድኩኝ ለነገ አበርክቶ ስለማይኖረው አሁንን መኖር። አሁን ላይ ስንሆን ነገሮች ሁሉ በረከት ናቸው። በታሪክም በህይወትም እያጋጩና እያጣሉን ያሉ ነገሮች ትላንት የሆኑ ነገሮች ናቸው አይደለ? ወይ ደግሞ ለነገ ሊሆን የሚችሉ ነገሮች ነው የሚያበጣብጡን። አሁን ላይ መኖር ምን ጀምር ከሆነ ግን ህይወታችን የቀና የተስተካከለ እንዲሆን በበጎ ነገር እንዲሞላ ያግዘናልና አሁን ላይ መኖር ሌላው የህይወት መርህ ነው። በሰባተኛ ደረጃ ውድድር ከራስ ጋር ነው። አብዛኞቻችን ውድድራችን ከእከሊትና ከእከሌ ጋር ከሌሎች ጋር ነው። እንትና እንደዚህ ያርጓል እኔም ላርግ፣ እከሊት እንዲገዝታለች እኔም ልግዛ፣ እንትና እንዲተምሯል እኔም ልማር እያልን ውድድራችን ከሌሎች ጋር ነው። ከራስ ጋር ውድድር። ትናንትና ምን አድርጌ ነበር? ዛሬ ምን አሻሻልኩ? ትናንት የቱ ጋር ነበርኩ? አሁንስ የት ነኝ? ትናንት በጠባይ፣ በስነልቦና፣ በእምነቴ፣ በእውቀቴ፣ በማህበራዊ ኑሮዬ የት ነበርኩ? ዛሬስ ምን ራሴ ላይ ጨምሬያለሁ እያልን ከራሳችን ጋር ውድድር ከያዝን እያሻሻልን ነው የምንሄደው። ከሰዎች ጋር ከሆነ ልክ ስንደርስ ያልፉናል። ደረስንባቸው ስንል እነሱ ደግሞ ሌላኛው ምዕራፍ ላይ ይሆናል። ሁሌ እንደባዘንን፣ ሁሌ እንደተመኘን፣ ሁሌ ሳንጠረቃ ሳንረካ እንዲሁ እናልፋለን እንደባዘንንና ውድድር ከራስ ጋር ማድረግ የህይወታችን እጅግ በጣም ወሳኙ መርህ ነው። ስምንተኛ የራስ ጊዜ ነው። አቅማችን በፈቀደ ትምህርት ላይ ወይ ስራ ላይ ወይ ቤተሰብ ላይ ጊዜ እናሳልፋለን። በብዙ ነገር ባክነናል፣ በተለይ በዘመነ ሶሻል ሚዲያ። ከዚህ ሁሉ ተቆጥቦ ራስን ለደቂቃዎች መመልከት ያስፈልጋል። ቢያንስ በቀን 30 ደቂቃ ስልክ አልባ ሰው አልባ ጊዜ ማሳለፍ የሚቻል ከሆነ በሳምንት አንዴ ሁለቴ ጊዜ እየሰጡ ምንድነው እየተከናወነ ያለው ምን እየሆንኩ ነው ብሎ ጸጥ ብሎ ውስጥን ማድመጥ፣ ከአምላክ ጋር መገናኘት፣ ሚታ የሚሉት አይነት ጊዜ በእጅጉ ያስፈልገናል። ብዙ ሰው ካያችሁ ቢዚ ነው፣ ይሮጣል። የሆነ ጊዜ የሚቆመው ወይ ጤናው ሲታወቅ ከአቅም በላይ ሲሆን ለቼክአፕ ራሱ እኮ ጊዜ የለንም። ካስተዋላችሁ አይደል? ሩጫ ነው። የሆነ ጊዜ ሰውነታችን መቋቋም አቅቶት እጅ ሲሰጥ ሲጥለን ነው ልናርፍ የምንችለው። ያ ጊዜ ከመምጣቱ በፊት ግን በቀን 30 ደቂቃ በሳምንት የሆነች ጊዜ አመቻችተን የራስ ጊዜ ማሳለፍ፣ ከልጅም ከባልም ከቤተሰብም ውጪ ከጓደኞችም የተለየ የራስ ጊዜ፣ ዝም ብሎ ኤሌክትሮኒክስ ነገሮችን አርቆ በጸጥታ ውስጥን መመርመር፣ መፈተሽ፣ ምን ላይ ነን፣ ምን ላይ ነውን፣ የት እንድረስ፣ ምን እየተከናወነው የሚለውን ነገር መመርመሪያ ጊዜ በህይወታችን መርህ ውስጥ ቢካተት እጅግ በጣም ምናተርፍበት ነው። ዘጠነኛና ወሳኝ የህይወት መርህ ይቅርታ ነው። ይቅርታ እንግዲህ አውቀን ሆነ ብለን መተው ለነዛ ሰዎች ስለሚገባ ሳይሆን እኛ ሰላምና ምህረት፣ ጤንነትና መትረፍረፍ ስለሚገባ ነገሮችን ሁሉ በይቅርታ ማለፍ መተውና መሰረዝ አለብን። ብዙ ሰው እንደበደለንም አያውቅም። እኛ ግን ይዘነው እየየ እንላለን ለ20፣ 30፣ 10 ምናምን ዓመታት። ስለዚህ ነገሮችን በይቅርታ መደምደም፣ ወደፊት መሄድ፣
መተው። አምላካችን የሚል የለ ይቅር በሉ ይቅር እንድትባሉ እንደሚል በቀል የእርሱ ስለሆነ ቂምን አስወግደን በይቅርታ ምናውቃቸው ሰዎች ምን ደርስባቸው ካሉ በስልክ መደወል ሊሆን ይችላል፣ መልእክት በመላክ ወይ የድምጽ ቅጂ በማስቀመጥ ሊሆን ይችላል። ካልሆነ ያለፉ ሰዎች ከሆነ ደግሞ በጽሁፍ ጽፈን ወይ ድምጻችንን ይቅር እንዳልናቸው ጉዳዩን ጠቅሰን እንዲህ ብታረጉኝም እኔ ግን ይቅር ብያቸዋለሁ ብለን ይቅርታ ልንጠይቅ ይገባል። እኛም የበደልናቸው ካሉ እንግዲህ በዚህ አጋጣሚ ይቅር እንድንል ነገሮቻችንን ሁሉ በይቅርታ እንድንዘጋ አንዱ የህይወት መርህ ስለሆነም በዚህ አጋጣሚ አያይዤ ማለፍ እፈልጋለሁ። ወደ መጨረሻው እንሸጋገር። የመጨረሻ ግን ወሳኙ የህይወት መርህ መንፈሳዊ ህይወትን ማስተካከል ነው። ብዙዎቻችን ለገንዘብ እንሮጣለን፣ ዕውቀታችንን ለመሙላት እዛዚህ እንላለን፣ ለማህበራዊ ኑሯችን ብዙ ዋጋ እንከፍላለን። ሰውነታችንን ለመጠበቅ ስፖርቱን፣ ጂሙን፣ የተለያዩ ዋናውን፣ ሳይክሉን ብዙ ነገር ኢንቨስት እናደርጋለን። ሴቶች ጸጉራችን፣ ጥፍራችን፣ ሜካፓችን ብዙ ነገራችን ለማስተካከል ጊዜ ገንዘባችን ሁሉ እንመድባለን አይደል? ዋናውና ወሳኙ የህይወት መርህ መንፈሳዊ ህይወት ላይ እንዴት ነን ነው። አምላካችን በሚያዘን መመሪያ ለመመራት ያንን ህጉና ደንቡን ለመተግበር ምን እያደረግን ነው? በህይወታችን እንዴት እየተጓዝን ነው? ለሺህ ፍልጥ ማሰሪያው አንድ ልጥ ይባል የለ? ብዙ የህይወት ዘርፎች ቢኖሩም መንፈሳዊ ህይወት ግን አንጓ ዋናው ነውና እዚህ ላይስ እንዴት ነን? ድክመት ካለብን እያስተካከልን እያረቅን ወደ ምንጩ እየቀረብን ነገሮቻችንን እያቀናን መሄድና መንፈሳዊ ህይወታችንን በትንሹ እያሳደግን እያሻሻልን መሄድ አለብን እላለሁ። በእኔ በኩል የህይወት መርሆች ያልኳቸው 10ሩን እንዲህ አጋርቻቸዋለሁ። እናንተ እነዚህም አሉ እዚህ ላይ ደግሞ እንዲህ ነው የሚሰማኝ የምትሉትን በአስተያየት መስጫው ላይ ልታጋሩኝ ትችላላችሁ። ሌላ ጠቃሚ ቪዲዮ ሰርቼ እስከምንገናኝ በቸር ቆዩ። ቅንጣት በምስጋና አሁንን መኖር